ጦርነትን አብዝተው የሚጠየፉና ሀገራቸውንና ሕዝባቸውን ካስከፊ ጦርነቶች ለመከላከልና ለመጠበቅ የሚሹ ሀገራትና መንግስታት ለጦርነት አብዝተው ይዘጋጃሉ። የመከላከያ ሰራዊታቸውን ጨምሮ የሀገራቸውን የጸጥታና ደህንነት ተቋማትን ያለማቋረጥ ያዘምናሉ፣ ይገነባሉ። በተለይም የሀገር መከላከያ ሰራዊታቸውን ሁለንተናዊ የማድረግ አቅምንና የጠራ ወታደራዊ ዶክትሪን እንዲኖረው አንጡራ ሀብታቸውን፣ ምጡቅ አእምሯቸውንና ውድ ጊዜያቸውን መስዋዕት ያደርጋሉ። ምክንያቱም ጦርነትን አብዝተው ስለሚጸየፉና ስለሚጠሉ። ጦርነትን ከሩቅ መክታት አሊያም በአጭር ጊዜና በአነስተኛ ኪሳራ በድል መወጣት የሚቻለው ሰላምን አብዝቶ በመሻት አሊያም በጾም በጸሎት አይደለም፣ ለጦርነት አብዝቶ በመዘጋጀት እንጂ። በዓለም ላይ ከተከሰቱ አስከፊ ጦርነቶች መካከል ሲሶ ያህሉ ምክንያታቸው ኢፍትሐዊ እንደሆነ ጥናቶች ይጠቁማሉ። የእነዚህ በኢፍትሐዊ ምክንያት የተከናወኑ ጦርነቶች መዘዝም ተዋንያኖችን አይሰብሩ ሰብረዋቸው አልፈዋል። አንዳንዶችንም እስከ ዛሬ ድረስ እንደ ሀገር ጸንተው እንዳይቆሙና በዓለም አቀፍ ወሳኝ መድረኮች ላይ ምንም አይነት ሚና እንዳይኖራቸው በጥቅሉ አሉ ግን የሉም አይነት ጨዋታ ውስጥ ጥሏቸው አልፏል። ሌላኛውና ፍትሐዊ ጦርነት ተብሎ የተፈረጀው ክስተትም ቢሆን ጦርነት ነውና አውዳሚነቱ አይቀሬ መሆኑን ልብ ይሏል። ኢፍትሐዊና ፍትሐዊ ጦርነቶች ከሚለዩባቸው መሠረታዊ ምክንያቶች መካከል አንዱና ዋነኛው ጦርነቱን ለማካሄድ መነሻ የሆነው ገፊ ምክንያት በአገር ውስጥና በውጭው ዓለም አቀፍ ማህበረሰብ ያለው ቅቡልነት ነው። ባጭሩ ሉዓላዊነትን ለማስከበርና ሉዓላዊነትን በኃይል ለመጣስ የሚደረጉ ጦርነቶች እንደማለት ነው። የሌላን ሀገር ሉዓላዊነት ለመጣስ የሚደረጉ ጦርነቶች በአብዛኛው ከብዙ ዓለም አቀፍ ሕግጋት ጋር የሚጣረሱ ሆነው ስለሚገኙ በኢፍትሐዊ ምድብ ውስጥ ይወድቁና ውግዘትን ያስከትላሉ። በአንጻሩ ሉዓላዊነትን ለማስከበር አሊያም ለመከላከል የሚከናወኑ ጦርነቶች ደግሞ ከደጀኑ ሕዝብ እስከ ዓለም አቀፍ ማህበረሰብ ድጋፍ የተቸራቸው ሆነው ይገኛሉ። ሆኖም ግን የትኛውም ጦርነት በተደረገ የዝግጅት መጠንና በተገነባ ወታደራዊ አቅም ልክ ድል ወይም ሽንፈትን ማስተናገድ የግድ እንደሚል ጥርጥር የለውም። አልፎ አልፎም የጦርነቶች ፍትሐዊነትና ኢፍትሐዊነት ፍረጃ በተዋናያኑ ወታደራዊ አቅም ልክ የሚወሰንበትን አጋጣሚ በተለይም ዛሬ በሰፊው እየተመለከትን እንገኛለን። በመሆኑም ዓለማችን ብሔራዊ ፍላጎትን፣ ሉዓላዊነትን ብሎም አስተማማኝ ሰላምና ደህንነትን የማረጋገጫው አንዱና ምናልባትም ግንባር ቀደሙ አይበገሬ ወታደራዊ ጡንቻ መሆኑን በተግባር ያረጋገጡ ክስተቶችን ዛሬም ድረስ እያስተናገደች ትገኛለች። በኢኮኖሚ መበልጸግ ደግሞ ሁለተኛውን ደረጃ ይዞ ከወታደራዊ አቅም ጋር በማይነጣጠል ደረጃ ተሳስሮ ቀጥሏል። በመሆኑም ወታደራዊና ኢኮኖሚያዊ አቅምን ያለማቋረጥ ማበልጸግ የየትኛውም የዓለም ሀገራት ግንባር ቀደሙ የቤት ሥራ መሆኑ ከተረጋገጠ ውሎ አድሯል። ሀገራችን ኢትዮጵያ ዘመናዊ የመከላከያ ኃይልን የመገንባት ልምምድ ውስጥ ከገባች 117 ዓመታትን ተሻግራለች። በዚህ ከአንድ ክፍለ ዘመን በላይ ዕድሜን ባስቆጠረ ልምምድ ውስጥ ግን ኢትዮጵያ ሊኖራት ከሚገባው የፈረጠመና እጅግ የዘመነ ወታደራዊ አቅም ላይ አልደረሰችም። ምክንያቱ ብዙ ቢሆንም አንዱና ትልቁ ሰበብ ግን ይህ ወታደራዊ ተቋም ቀጣይነት ባለው የትውልድ ቅብብሎች ተጠብቆ የቀጠለ ባለመሆኑ እንደሆነ እሙን ነው። መንግስታት በተለዋወጡ ቁጥር ሰራዊቱን አፍርሶ በራስ ቅርጽና መጠን እንደ አዲስ ሰፍቶ ለመልበስ የሚደረግ ኋላ ቀርና ትውልድን ብሎም መጪውን ዘመን ያላገናዘበ የላሸቀ እሳቤ ምክንያት ወታደራዊ አቅማችን ከርሞ ጥጃ እንዲሆን አድርጎታል። ከለውጡ ማግስት በኋላ የመከላከያ ሰራዊቱ የማቋቋሚያ አዋጅን በማሻሻል የሀገሪቱ ወታደራዊ ኃይል ከፓርቲ ዘበኝነት ወደ ሀገርና ሕዝብ የመጨረሻ ምሽግነት እንዲሸጋገር ያስቻለ፣ በዚህም ምክንያት መጪውን ዘመንና ሀገር ተረካቢ ትውልድን ታሳቢ ያደረገ ቁርጠኝነትና አርቆ አሳቢነት የተስተዋለበት ሪፎርም ተካሂዷል። የለውጡ መንግስት ጠንካራ አገር ለመመስረት ካለው ፍላጎት የተነሳ ጠንካራ ሀገር መንግስት ለመገንባት ደግሞ በጠንካራ ቴክኖሎጂ የታነጸ በስነ ምግባር የታነጸ የአገርና ሕዝብ የሚመካበት መከላከያ ኃይል ያስፈልጋል ማለት ነው። ከዛ በመነሳት ተቋሙ ወደ ሪፎርም ምህዋር ከገባ እንግዲህ ወደ 7 ዓመት ሆኖናል ማለት ነው። አሁን እዚህ ያለው ነባራዊ ሁኔታ ሪፎርሙን የማጽናት የተላበስናቸውን የሪፎርሙን ውጤቶች ወደ ቢዝነስ አዝ ዩዥዋል የመቀየር ስራዎች ናቸው እየተሰሩ ያሉት ማለት ይቻላልና አሁን ያለው ተቋም በውትድርና ሙያዊ የሆነ ተቋም እየተገነባ ነው። ፕሮፌሽናል ሰራዊት እየተገነባ ነው ማለት ይቻላል ማለት ነው።
በዚሁ ሪፎርም መሰረት በሰራዊታችን ታሪክ የነበሩና ግን ደግሞ በታሪክ አጋጣሚ ነገን ባላገናዘበና ኃላፊነት በጎደለው ፖለቲካዊ ውሳኔ የከሰሙ የኢትዮጵያ ክንዶች ዳግም ማንሰራራት የጀመሩበትን አጋጣሚ መፍጠር ተችሏል። በተጨማሪም መጪውን ዘመን ታሳቢ ያደረገ የኢትዮጵያን ብሔራዊ ጥቅም ሉዓላዊነትና ደህንነት አስጠብቀው የሚያስቀጥሉ አዳዲስ አደረጃጀቶችን መፍጠርና ሀገርና ሕዝብን ከማናቸውም ጥቃት የመከላከል አቅምን በእጥፍ ማሳደግ ተችሏል። እንደ ሌሎቹ ሀገራት ሰራዊት ውትድርናን በስልጣናና በቲዮሪ ብቻ የሚያውቅ ሳይሆን በተግባር እየተፈተነ ያለ ወደ ኢትዮጵያ የሚቃጣ ማንኛውንም ኃይል መመከት የሚችል ቁመና ያለው ያልነበሩ አዳዲስ አደረጃጀቶች ተፈጠሩበት። ምክንያቱም ያለው ነባራዊ ሁኔታ ኢንተርናሽናል ሁኔታው ሴናሪዮ ራሱ የሚፈልጋቸው ዝግጁነቶች ስላሉ ከዚህ ቀደም ያልነበሩ አደረጃጀቶች ተፈጠሩበት። ባህር ኃይልን ጨምሮ ልዩ ዘመቻዎች የሚባሉ የሳይበር ሴኩሪቲን ጨምሮ በርካታ ስራዎችን መስራት የሚችል ኃይል ተፈጥሯል እና ይሄ ተቋም በዚህ ሰዓት በኢትዮጵያ የመጣ ማንኛውንም ጠላት በጀግንነት መመከት የሚችል ቁመና ያለው ኃይል ነው። ተቋሙ የሀገር ሀብት ሆኖ ትውልድ በቅብብሎሽ አቅሙን የሚያሳርፍበት ዘመን ተሻጋሪ የመሆን ራዕይን ሰንቆ እየተረባረበ ይገኛል። የምንገኝበት የአፍሪካ ቀንድ አካባቢ መላው ዓለም የሀገሩንና የሕዝቡን ጥቅም ለማስከበር ጉሮሮ ለጉሮሮ ተናንቆ የጎሪጥ የሚተያይበት እያንዳንዷ እንቅስቃሴ በአይነ ቁራኛ የምትጠበቅና ሊገመት የማይችል ሴራና እሽቅድድም የሰፈነበት ውስብስብ ቀጠና ነው። ከዘመኑ ትጥቅ ጋር ራሱን ያዛመደ ሰራዊት እየተገነባ ነው። እንግዲህ የአሁኑ ዘመናዊ ትጥቅ ብዙ ነገር የሚፈልግ፣ ብዙ ዝግጁነት የሚፈልግ፣ ብዙ ስልጠና የሚፈልግ፣ ራስን ከነዛ ትጥቆች ጋር ማዛመድ የሚፈልግ ትጥቅ ነው ዓለም ላይ ያለውና የጦርነት ልበለው የጦርነት ሁኔታዎችም ተለውጠዋል። እስከ ዛሬ እንደነበረው አይደለም። ስለዚህ በዓለም ደረጃ እነዚህ ነገሮች እየዘመኑ በሄደ ቁጥር ራስንም በዛ ልክ ተጋላጭነታችን ለመቀነስ ያለውንም አካባቢ ለማረጋጋት የሚያስፈልገው ጉልበት ያ ስለሆነ የኛም ሰራዊት ከዘመኑ ጋር የዘመነ ዘመናዊ ትጥቅ የታጠቀ ለዛ ትጥቅም ራሱን ያዛመደ ከትጥቁ ጋር ያዛመደ አገራዊ አስተሳሰብ በዋናነት የተላበሰ ሰራዊት እየተፈጠረ ነው ማለት ነው። ዛሬ በተቋሙ ከላይ እስከ ታች ያሉ አባላት ሀገር እንጂ ሰፈር አይመጠነንም ከሚል ከፍታ ላይ መድረስ ችለዋል። የኢትዮጵያ መከላከያ ሰራዊት ከኢትዮጵያ በታች የሚመጥነው ሰፈር እንደሌለ የሚያውቅ ብሔር የሌለው ልኬ ኢትዮጵያ ነች ብሎ የሚያምን ለኢትዮጵያም 24/7 ዘብ የቆመ በጣም ጠንካራ ሰራዊት በዚህ ሰዓት ኢትዮጵያ አላት ቢባል ማጋነን አይሆንም ብዬ አስባለሁ። ሰራዊታችንም በዚህ መቼ እንደሚፈነዳ በማይታወቅ እሳተ ገሞራ ዳር የመገኘቱን ያህል የሀገሩንና የሕዝቡን ቀጣይ ዕጣ ፈንታ ታሳቢ ያደረጉ ዘርፈ ብዙ የዝግጁነት ተግባራትን እያከናወነ ይገኛል። ፈርጣማ ወታደራዊ ጡንቻ የሚፈጠረው በሂደትና ባልተቋረጠ ስራ ቢሆንም ጀግናው መከላከያ ሰራዊታችን ታሪክ የጣለበትን ከባድ ኃላፊነት በአይበገሬነትና በቁርጠኝነት በመወጣት ለመጪው ትውልድ ምቹ መደላድልን ለመፍጠር ይህ ቀረሽ የማይባል ተጋድሎ እያደረገ ይገኛል። ያውም ይህ እንዳይሆን በሚሹ ታሪካዊ ጠላቶቻችንና ተላላኪ ባንዳዎቻቸው የዘረጉትን የተቀናጀ ስውር ደባ እየበጣጠሰ፣ በሌላ በኩል ደግሞ የዛሬንና መጪውን ዘመን ታሳቢ ያደረገ የአቅም ግንባታ ስራዎችን በስኬት የማከናወን አታካችነት ሳይበግረው ከራስ በፊት ለሕዝብና ለሀገር በሚል ወርቃማ እሴቱ እየተቃኘ በማናቸውም ግዳጅ የላቀ ውጤትን የማስመዝገብ ባህልን ተላብሶ ያከናወናቸው ዘርፈ ብዙ ተግባራት በእርግጥም የሰራዊታችንን አይበገሬነት ፍንትው አድርገው የሚያሳዩና ታሪክ የሚዘክራቸው ወርቃማ ገድሎቹ ናቸው። በርካታ ስራዎችን መስራት የሚችል ኃይል ተፈጥሯል እና ይሄ ተቋም በዚህ ሰዓት በኢትዮጵያ የመጣ ማንኛውንም ጠላት በጀግንነት መመከት የሚችል ቁመና ያለው ኃይል ነው። ሰራዊቱ በክቡር መስዋዕትነቱ የሚያጸናትና ያጸናት ሀገር ከነሙሉ ክብሯ ለትውልድ እንድትሻገር ዛሬም እረፍት የለሽ ርብርቡን አጠናክሮ ቀጥሏል። ኢትዮጵያ ማንም እየተነሳ የሚፈነጭባት ሀገር እንዳትሆን አቅሙን አሟጦ እየሰራ ይገኛል። በአንድ እጁ ከጸረ ሰላም ኃይሎች ጋር እየተዋደቀ በሌላኛው እጁ ብሔራዊ ስጋቶችን ከሩቅ ማስቀረት አልፈው ከመጡም በአጭር ጊዜና በአነስተኛ ኪሳራ በድል አጠናቆ ሀገርና ሕዝብ የጀመሩት የመበልጸግ ጉዞ ተጠናክሮ እንዲቀጥል አስተማማኝ ሰላምን የማስፈን ድርብርብ አደራውን በአንጸባራቂ ድል እየተወጣ ይገኛል።
የሰራዊታችን ሁለንተናዊ ዝግጁነት ዓላማና ግብ ጦርነትን ከሩቁ መክታት የመጀመሪያው ነው። ፍላጎታቸውን በኃይል በሕዝብ ላይ ለመጫን የሚያስቡ የውስጥም ይሁን የውጭ ኃይሎች ይህ እንደማይሳካ ተገንዝበው የጥፋት እጃቸውን እንዲሰበስቡ በማስገደድ ሰላምን ማረጋገጥ። ሌላኛው የሰራዊታችን ሁለንተናዊ ዝግጁነት ዓላማና ግብ ደግሞ በተሳሳተ ግምገማ አሊያም በቀቢጸ ተስፋ በጠመንጃ አፈሙዝ ፍላጎታችንን በሀገርና በሕዝብ ላይ መጫን እንችላለን ብለው የሚነሱ የውስጥም ይሁን የውጭ ኃይሎችን ጽንፍ የወጣ ሐሳቢያቸው ሀገር እንዳይበትን በመረጡት ሜዳና ቋንቋ አናግሮ የኢትዮጵያና ሕዝቦቿን ህልውና ማረጋገጥ ነው። በተፈተነ ቁጥር የሚጸናው ጀግናው ሰራዊታችን በንድፈ ሐሳብ ብቻ ሳይሆን ከገጠሙት ተግዳሮቶች ልምድና ዕውቀትን እየቀሰመ የማድረግ አቅሙን ወደ ላቀ ደረጃ እያሸጋገረ መጥቷል። የታሪካዊ ጠላቶቻችንና የእነሱ ስውር እጆች የሆኑ አሸባሪና ጽንፈኛ ቡድኖች ሰራዊታችንን በማዳከም ራሷን መከላከል የማትችል ብሔራዊ ጥቅሟን አሳልፋ የምትሰጥ ተሰሚነት የሌላት ደካማ ሀገር በምስራቅ አፍሪካ ቀጠና እንድትኖር ያላቸው ዘመን የተሻገረ መሻት ቅዠት ሆኖ እንዲቀር ያስቻለው ጀግናው ሰራዊታችን ከዚህም በላይ በምስራቅ አፍሪካ ተጽዕኖ ፈጣሪና የሚፈራና የሚከበር ሀገርና ሕዝብ እውን እንዲሆን የከፈለውን ክቡር መስዋዕትነት ትውልድ ከፍ አድርጎ እንደሚዘክረው እሙን ነው። ያ ትውልድ እንዲመጣ ጀግናው ሰራዊታችን ሁለንተናዊ አቅሙን በሚያጎለብቱ ወታደራዊ ዝግጁነቶች ያስመዘገበውን ድል ይበልጥ አጠናክሮ ይቀጥላል። መልካም ጊዜን ተመኘሁ። ሰላም።